በዚህ ልክም ለፍጡራን መስገድ ይቻላል ወይ? ሄሎ ፍጡርና ፈጣሪን ካለመለየት የሚመጣ ነገር ይሄ ነው። ካህናት አባቶች ጸሎት እያደረሱ በነበሩበት ሰዓት ይህች እህታችን አይነ ስውር ነበርኩ፣ ድንግል ማርያም በዚህ ሰዓት በዚህ ደቂቃ አይኔን አበራችልኝ ብላለች። በዚህን ዘመን ነቢይ ለመሆን መሀይም መሆንና ደፋር መሆን ብቻ በቂ ነው። ከሐዋርያቶቹ መካከል ስንት ታውቃለህ? ማለት ይሁዳ ደግሞ ቆይ አኖይንትድ ዋን ውሃ እያሉም ሰዎቹን እየዘረፉ ይገኛሉ። ውሃ ጸልዬ አዘጋጃለሁ፣ አኖይንቲንግ ዋተር ጸልዬ አዘጋጃለሁ። ያ ውሃ የነካው በር በሙሉ ይከፈታል። በገዛ ራሳቸው በሳሉት ስዕል ራሳቸው መልሶ ይሰግዳሉ። የማርያምን ስዕል እየሳለ ነው። ስሎ ሲጨርስ ነገ ገበያ ላይ ያቀርብልናል። በገንዘባችን ገዝተን የምንሰግድለት አምላክ ሊኖረን አይገባም። ሰላም ሰላም፣ የመልህቅ ሚዲያ ቤተሰብ የሆናችሁ ቪዲዮውን ሰብስክራይብ በማድረግ 1000 እናስገባው። የ1000 ቻሌንጅ ጀምረናል። ሁላችሁም ላይክ በማድረግ ቪዲዮን ጀምሩ። ይመቻችሁ። ሄሎ What? Oh no! Hello. Huh? Oh no! እንዴት በዚህ ያህል ልክ ለሰው መስገድ ቻሉ? ለእግዚአብሔር የሚሰጠውን ነገር ለሰው መስጠት ተገቢ ነው ወይ? መጽሐፍ ቅዱሳችን ላይ ጴጥሮስ ወደ ቆርኔሌዎስ ቤት ሲገባ ሐዋርያት ሥራ ምዕራፍ 10 ቁጥር 24 እስከ 25 ስናነብ ቆርኔሌዎስ ወደ ተባለው ጴጥሮስ ሲገባ ቆርኔሌዎስ ሲሰግድለት እኔም ሰው ነኝና ተነሳ ብሎ ሲያነሳው እናያለን። ስግደት ሲቀበል አናየው። ፍጡር እንዴት ለፍጡር ይሰግዳል? በዚህን ያህል ልክ ወጣቱ ደንዝዟል። መጽሐፍ ቅዱስን ማንበብ ትቶ ለሰው እንደዚህ ሲሰግድ እናያለን። ይሄ ትክክል አይደለም። በአዲስ ኪዳን ፍጡር ለፍጡር ሲሰግድ አናይ። ጴጥሮስ ራሱ ሲከለክለው ነው የምናየው። ስለዚህ ይሄ ነገር አግባብ አይደለም። ለእግዚአብሔር ስገዱ። ስግደት የሚገባው ለእርሱ ብቻ ነው። የምስራች የደስታ ዜና አለን። አሁን በዚህ ሰዓት ካህናት አባቶች ጸሎት እያደረሱ በነበሩበት ሰዓት ይህች እህታችን አይነ ስውር ነበርኩ፣ ድንግል ማርያም በዚህ ሰዓት በዚህ ደቂቃ አይኔን አበራችልኝ ብላለች። ክብር ለድንግል ማርያም፣ ክብር ለድንግል ማርያም። አመስግኝ። አያችሁ፣ ፍጡርና ፈጣሪ መለየት ሲያቅታቸው ድንግል ማርያምን በዚህን ያህል የእግዚአብሔርን ቦታ መስጠት ተገቢ ነው ወይ? የሰውን አይን የሚያበራው ማን ነው? እዚህ ጋር አይኔን አበራች ያለችው ድንግል ማርያምን ነው እንጂ እግዚአብሔር አይኔን አበራ አላለችም። ስለዚህ የጸለያችሁት ወደ ድንግል ማርያም ነው። አይናችሁን የከፈተችው ደግሞ ድንግል ማርያም ከሆነች የእግዚአብሔርን ቦታ ወስዳለች ማለት ነው። ስለዚህ ፍጡርና ፈጣሪን መለየት አቅቷችኋል ነው የምንላችሁ። የምትጸልዩት ወደ ድንግል ማርያም፣ መልሱንም የምትመልሰው ድንግል ማርያም፣ የምትሰግዱላትም ለድንግል ማርያም። አምልኮን ለፍጡር መስጠት ማለት ይሄ ነው። ይሄም ፍጡርንና ፈጣሪን ካለመለየት የሚመጣ ነገር ነው። ከዚህ ነገር መመለስ አለባችሁ። ትውልዱ መንቃት አለበት ነው ምን። ከሐዋርያቶቹ መካከል ስንት ታውቃለህ? ማንን ታውቃለህ? ሐዋርያቶችን ጴጥሮስን፣ ዮሐንስን ሐዋርያቶቹ ጴጥሮስ፣ ዮሐንስ፣ ማቴዎስ፣
ይሁዳ ይሁዳ ደግሞ ቆይ ሐዋርያቶችን ሙሉ አውቃቸዋለሁ። ማቴዎስ ሐዋርያቶች፣ ጴጥሮስ፣ ዘብዴዎስ፣ የሰሎሜ። አያችሁ፣ በዚህ ሰዓት መጽሐፍ ቅዱስን የሚያነብ ሳይሆን ሰዎቹን ለመዝረፍ የተነሳ ነቢይ ብቻ ነው ያለው። ይሄ ሰውዬ ቸርች ከፍቶ ቸርችን የሚመራ ነቢይ ነኝ ብሎ ራሱን የሾመ ሰው ነው። ነገር ግን የመጽሐፍ ቅዱስን ነገር ሲጠየቅ ምንም አያውቅም። ሰዎቹን የሚያስተምረው ቤተክርስቲያኑን እንዴት ነው የሚመራው? የሐዋርያትን ስም እንኳን የማያውቅ ከሆነ መጽሐፍ ቅዱስን በቅጡ የማያውቅ ነው። ለዚህ ነው ደፋር መሆን ብቻ ነው የሚያስፈልገው በዚህ ሰዓት ነቢይ ነኝ ለማለት። የሚሿሿሙትን እዛው በዛው ነው። አንዱን ይሾመዋል። ከዚያኛው ተነስቶ እኔ ነቢይ ነኝ ይላል። ሰዎቹን ማጭበርበርና ዘይትን መነገድ ይጀምራል ማለት ነው። የነቢይ መስፈርትንስ ያሟላል ወይ? አንድ ነቢይስ የእግዚአብሔርን ቃል በዚህ ልክ አለማወቁ ተገቢ ነው? ስለዚህ እባካችሁን ወደ መጽሐፍ ቅዱስ ተመለሱ። ዝም ብላችሁ ሰዎቹን አትከተሉ። ለዚህ ምስክርና ማረጋገጫ እንዲሆን በአብ በወልድ በመንፈስ ቅዱስ ስም ቸሬን እቀባለሁ። አሜን። ነቢይ ቸርነትን እቀባለሁ። የሚቀጥለው ማክሰኞ በቀን 18 ለዛ ቀን ውሃ ጸልዬ አዘጋጃለሁ። አኖይንቲንግ ዋተር ጸልዬ አዘጋጃለሁ። ያ ውሃ የነካው በር በሙሉ ይከፈታል። አሜን። የፋይናንስ በር ቢሆን ይከፈታል። አሜን። የበረከት በር ቢሆን ይከፈታል። አሜን። የባለጠግነት በር ቢሆን ይከፈታል። አሜን። 400 ውሃ ብቻ አዘጋጅቼ እነዛ ውሃዎች ላይ ሳምንቱ ሙሉ ጸልያለሁ። አሜን። ስትመጡ ያ ውሃ እጃችሁ ላይ ሲገባ አሜን፣ መልሶችን ተሸክማችሁ ትወጣላችሁ። አሜን። በረከትን ተሸክማችሁ ትወጣላችሁ። ሰዎቹ ምንም አያውቁም፣ አሜን ነው የሚሉት። መጽሐፍ ቅዱስ የማያነብ ትውልድ እንደዚህ በመሃይማኖች ይሸወዳል። ሲጀመር በዘይት መቀባትን በአዲስ ኪዳን የት ላይ ነው የምናገኘው? ማን ነው በዘይት ሰዎቹን እየቀባ ያየ ነው? ነቢይ በዚህ ሰዓት የሚነሳው ዘይትን በመቀባት ነው። ከዛ ይሄኛው አንዱን ይሾማል፣ ይሄኛው ተነስቶ ደግሞ በህዝቡ ላይ ይጫወታል። ውሃ ላይ ሳምንቱን አይደለም ዓመቱን ሙሉ ጸልየ፣ በውሃ የሚመጣ በረከት የለም። በውሃ የሚወጣ ፈውስ የለም። ውሃ ላይ ጸልየው ይሸጣል፣ ሰዎቹም ይሄንን አምኖ ገዝቶ ይጠቀማል። በዚህን ጊዜ ይሄ ሰውዬ ቢዝነሱን እያጧጧፈ እንጂ የእግዚአብሔርን ቃል እያስተማረ አይደለም። እነዚህ ናቸው እንግዲህ ነቢይ ተብሎ የሚጠሩ። እነዚህ ናቸው ሃይማኖትን እያሰደቡ ሰው ወደ ወንጌል እንዳይመጣ የሚያደርገው እነዚህ ናቸው። ስለዚህ እባካችሁን ተጠንቀቁ፣ ከነዚህም ራቁ። ሲጨርስ ነገ ገበያ ላይ ያቀርብልናል። በገንዘባችን ገዝተን የምንሰግድለት አምላክ ሊኖረን አይገባም ወገኖቻችን። ይህንን ልናስተውል ይገባል። ወንድማችን ሰዓሊ ነው ስሏል። ከጨረሰ በኋላ ገበያ ላይ አውጥቶ በ10 እና በ5 ብር በ20 በመቶ ብር ገዝተን የምናመልክበት ምንም ምክንያት የለም። ነገር ግን እነሱ የሚስሉትን እነሱ የሚያደርጉትን ነገር ገዝተን አምላክ ማድረግ ይቅር። ሲቀጥል ደግሞ ይሄ ስዕል አሁን ወንድማችን ስሎ ከጨረሰ በኋላ ስዕል አድኖ ማለት የሚያድን ስዕል ተብሎ ይነገራል። ለምን ሲባል ህዝቡ ስለማያነ። እህታችን እግዚአብሔር ይባርክሽ። በጣም የሚገርም ማስተዋል ነው። እና ሰው እንዴት በገዛ እጁ የሳለው ስዕል መልሶ ይሰግድለታል? መልሶስ እንዴት ያድነዋል? ስዕል አድኖ ተብሎ የሚታወቅ ስዕል አለ። ስዕል ሰውን አያድኖ አያውቅም። እኔ እንዴት በራሴ የሳልኩትን ስዕል መልሼ ደግሞ ለዛ ስዕል መስገድ ይሄ አእምሮ ይፈቅድልኛል? ትክክል አይደለም። ይሄ መጽሐፍ ቅዱሳዊም አይደለም። ስዕልን ስሎ የሰገደ የለም፣ በስዕልም የዳነ ሰው የለም መጽሐፍ ቅዱሳችን ላይ። ሐዋርያትም ይሄንን ነገር አላስተማሩም፣ መጽሐፍ ቅዱስም ላይ አላነበብንም። ይሄን ነገር ሰዎች ስለማያስተውሉ ስለማያነቡ ነው። ስለዚህ መጽሐፍ ቅዱሳችን ለተቀረጸ ምስል አትስገድ ብሎ
ዘዳግም 4:16 ላይ ዘጸአት 20 ላይም አብዝቶ ደጋግሞ ይነግረናል። ስለዚህ ይህ ትክክል አይደለም። ሰው ወደ መጽሐፍ ቅዱስ መመለስ አለበት። ስለዚህ ወገኖቻችን ለዛሬ ይዘን የመጣ ነው ቪዲዮ ይሄ ነው። በቀጣይ ደግሞ በአዲስ ቪዲዮ በአዲስ መልክ እንገናኛለን። ሁላችሁም ሰብስክራይብ ማድረግ እንዳትረሱ። ጸጋና ሰላም ይብዛላችሁ።